እግዚአብሔርን በመስማት ህይወት ውስጥ የሚገኘው ህይወትን ከየትኛውም ስፍራ ውስጥ ከየትኛውም ቦታ አትቀዱትም። የየትኛውም ነገር በውጭ ያለ አይተካውም። ለምናችሁ ያጣችሁትና ለምናችሁ ያገኛችሁት ነገር እግዚአብሔርን በመስማት ከምታገኙት ነገር ጋር መነጻጸር አይችልም፣ መወዳደር አይችልም። እግዚአብሔርን በመስማት የምታገኙአቸው ሰማያዊ በረከቶች በምድር ላይ ለምናችሁ ከምታገኙአቸው ነገሮች ጋር ለንጽጽር የሚቀርቡ አይደሉም። ሮሜ መልእክት ምዕራፍ 8 ላይ መጽሐፍ ቅዱሳችን እጅግ በሚያስገርም ሁኔታ እግዚአብሔር ምድርን የጎበኘበትን አንዱን ነገር ሐዋርያው አንስቶ የጻፈበት መልእክት ስለሆነ ሁላችሁም በዚህ ውስጥ የተጠቀሱትን ምናልባት ከምዕራፍ 8 ቁጥር 21 እስከ 39 ያለውን በመመልከት ለክርስትና ሕይወታችሁ መቀጠል ምክንያት ከሚሆኑ ከብዙ ነገሮች አንዱን እንድታጠኑት ላበረታታችሁ ወዳለሁ። ክብር ለጌታ ይሁን። በዚህ ክፍል ላይ እንደዚህ የሚል ቃሎች ተጽፎ እናገኛለን። እሱን አብረን እናነባለን። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ነገሩ እጅግ ደስ የሚያሰኝ ቃል ነው። የእግዚአብሔር አብሮነት ከሰው ጋር ሲሆን ተቃዋሚ የሚባሉ ተቃዋሚዎች ሁሉ ስፍራ እንደማይኖራቸው፣ ስፍራ እንደሌላቸው፣ ልብንም ሞቅ የሚያደርጉ የሚያነሳሱ መልእክቶች ናቸው። ነገር ግን ሙሉን ሐሳብ እንድንጨብጠው እግዚአብሔር ይፈልጋል። በዚህ መልእክት ላይ ያለውን ጥቂት ልብን የሚያነቃቃ የሚያነሳሳ ነገሮችን ብቻ ሳይሆን ሙሉን ሐሳብ በመውሰድ ወደ መሰረቱ ጥልቀት በመግባት የዚህ ክፍል ሐሳብ መነሻው የት እንደሆነ እንድናቀው እግዚአብሔር ይፈልጋል። እንግዲህ ስለዚህ ነገር ከላይ የተጠቀሱትን በሮሜ ምዕራፍ 8 ከቁጥር 1 ጀምሮ እስከ 30 ላይ ያለውን የሚያመለክት ነው። ስለዚህ አብረን ግን የምናየው ሮሜ ምዕራፍ 8 ከቁጥር 31 ጀምሮ እስከ 39 ያለውን ይሆናል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችንም አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተውን ይልቁንም ከሙታን የተነሳውን በእግዚአብሔር ቀኝ ያለውን ደግሞም ስለኛ የሚማልደውን ክርስቶስ ኢየሱስን ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠር። በዚህ ሁሉ ግን በወደደን
በርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ብሎ ቃሉን በሚያስደንቅ ቃል ይጨርስልናል። ምዕራፍ 8 ቁጥር 31 እስከ 39 ያለውን ቃል በ39ኛው ቁጥር ላይ ሐዋርያው የሚጽፍልን ስለ አንድ መረዳት ነው። ተረድቻለሁ። እነዚህን እዚህ ላይ የተጠቀሱትን ቃላቶች ማወቅ ብቻ ሳይሆን መረዳት እንደሚያስፈልግ መልእክቱ ያመለክተናል። ተረድቻለሁ ከእውቀት ባለፈ ከማንበብ ባለፈ እነዚህን ነገሮች ከማየት ባለፈ መረዳት ውስጤ ገብቷል። ከኔ ባለፈ ሁኔታ እንደተጻፈው እኔ ላይ እንዲገዛ እንዲሰለጥን በኔ ውስጥ እንዲቆይ እንዲያድር አድርጌያለሁ። ይህንን ቃል መረዳት ሰማያዊው የሆነውን የእግዚአብሔር እስትንፋስ የሆነውን ይህንን ቃል መረዳት እግዚአብሔር በክርስቶስ ኢየሱስ ያደረገውን መረዳት እግዚአብሔር በክርስቶስ የፈጸመውን መረዳት ከማንበብ ያለፈ ነው፣ ከማወቅም ያለፈ ነው። ይህንን ቃል በራሱ ላይ አይቶታል፣ በመንፈሱ ላይ በነፍሱ ላይ እንዲሁም በሚቀረው የእድሜ ጉዞ በምድር ላይ ያለው ጉዞ ላይ ተከትሎት እንዲሄድ እንደፈቀደ የሚጠቁመን ቃል ነው። ሁለት ነገሮችን አብረን እንመልከት። የመጀመሪያው ቁጥር 31 ላይ ያለው ሲሆን ሁለተኛው ደግሞ ቁጥር 37 ላይ ያለው። የመጀመሪያው ቃል ቁጥር 31 ላይ ያለው መጽሐፍ ሲነግረን እንግዲህ ስለዚህ ነገር ምን እንላለን ብሎ በጥያቄ ካስቀመጠልን በኋላ እግዚአብሔር ከኛ ጋር ከሆነ እሱንም ከሱም ጋር ያሉት ለዚህ ለእግዚአብሔር መንግስት የታደሙትን የሚሰብኩትን የሚያስተምሩትን የአገልግሎቱ ተባባሪ የሆኑትን ጭምር የሚያመለክት ቃል ነው። እሱ ብቻ አይደለም፣ መልእክት የተላከላቸውንም ሰዎች የሚጠቁም ቃል ነው። ከዚህም ሲያልፍ እስከ ዛሬ ድረስ ያላረጀ በዚህ ዘመን ላለነው ለሁላችንም ሕያውና ሕያው የሆነ ቃል ነው። ክብር ለኢየሱስ ይሁን። ስለዚህ ከሐዋርያው ጋር አብረን ለብዙዎች እንደተጠቀሰ ብቻ ሳይሆን መጽሐፍ ስላለበት ስለ ብዙዎች መናገር ስላለበት የተጠራውም ስለ ብዙዎች ስለሆነ መንፈስ ቅዱስ እንደዚህ አድርጎ ለኛ አቅርቦልናል። ከክርስቶስ ፍቅር ምንም እንደማይለየን፣ ከክርስቶስ ፍቅር ምንም ነገር ሊለየን እንደማይችል፣ ምንም ነገር ሊቃወመን እንደማይችል ከምን የተነሳ እግዚአብሔር ከኛ ጋር ከመሆኑ የተነሳ ትልቁ የክርስቲያኖች ፈተና በክርስትና ሕይወት ላይ
ድንገት የሚከሰቱ በክርስቲያን አይምሮ ውስጥ ልብ ውስጥ የሚገባ ይሄ ቃል ነው። እግዚአብሔር ከኔ ጋር ነውን ብሎ ጥርጥር ውስጥ መጠራጠር ውስጥ መግባት። የመጀመሪያውን ሰው አዳምንና ሔዋንን ብትመለከቱ ሰይጣን ከፈተናቸው ነገሮች የመጀመሪያው ይሄ ነው። ብሏልን እግዚአብሔር እንዲህ ብሏልን ብሎ እግዚአብሔር በተናገረው ነገር ላይ መንፈሳቸው ነፍሳቸው እንዲጠራጠር ማድረግ። ይህ በሰው ውስጥ የተቀመጠ አዳማዊ የሆነ ዘር ነው። መጠራጠር፣ ተጠራጣሪ መሆን። ምክንያቱም የመጀመሪያውን ሰው ሰይጣን ከጣለበት ነገር አንዱ መጠራጠር ነው። የእግዚአብሔርን አብሮነት ሰው እንዲጠራጠረው ማድረግ፣ እግዚአብሔርን ራሱን እንዲጠራጠረው ማድረግ። ሐዋርያው ምን አለ? እግዚአብሔር የሰጠውን ፍቅር፣ እግዚአብሔር ያመጣውን ፍቅር፣ እግዚአብሔር የገለጠውን ፍቅር ሲገልጠው በ39ኛው ቁጥር ላይ ለተጻፈ ተረድቻለሁ ብሎ እንደሚል መረዳት አስፈላጊ ነበር ማለት ነው። ማወቅ ሳይሆን ከማወቅ ባለፈ ዕውቀት የሚያመጣውን መረዳት እንዲይዙለት የፈለገ ይመስላል። እግዚአብሔር ከኛ ጋር ከሆነ በሌላ አባባል አብ ወልድና መንፈስ ቅዱስ ከሰው ጋር መሆን፣ አብ ወልድና መንፈስ ቅዱስ ወደ ምድር መውረድ፣ አምላክ ሆኖ ሳለ አምላክነትን እንደመቀማት ያልቆጠረውን ኢየሱስን ማወቅና መረዳት፣ የመጣበትን ተልእኮ መረዳት፣ የመጣበትን ተልእኮ ማወቅ። ማንም በደመ ነፍስ እንዲከተለው እግዚአብሔር አይፈልግም። ያለ ዕውቀት እንዲከተለው እግዚአብሔር አይፈልግም። ደቀ መዛሙርት በተከተሉት ጊዜ ዞር ብሎ የሚመጣ ሰው ሲያይ ምን ትፈልጋላችሁ እንዳለው ማለት ነው። የሚፈልጉትን ነገር አስረግጠው እንዲያውቁለት ይፈልጋል። ለዚህ ነው ኢየሱስ ክርስቶስ ክርስቲያንን ሳይሆን ያፈራው ደቀ መዝሙርን በማወቅና በመረዳት የሚከተሉትን እያወቅነው እንድንከተለው እግዚአብሔር ይፈልጋል። ዕውቀት መደምደሚያው መረዳት ነው። በመረዳት ክርስቶስ ኢየሱስን መከተል፣ በማወቅና በመረዳት ኢየሱስ ደቀ መዝሙር መሆን። የሐዋርያው በዚህ ክፍል ላይ የተጠቀሰውን መልእክቱን ለሚጽፍላቸው ሰዎች የሚነግራቸው ይሄንን ነው። እወቁ ደግሞም ተረዱት። በመረዳት ኢየሱስ ክርስቶስን መከተል። ተረድቻለሁ። የተረዳችሁትን ነገር ከውስጣችሁ የሚያወጣ ነገር ምንም እንደሌለ በውስጣችሁ የገባው ይህ ዘላለማዊና ሰማያዊ ጥሪ፣ ዘላለማዊና የእግዚአብሔር ሐሳብና ፕሮግራም፣ ወደ ምድር የተላከው የእግዚአብሔር ፍቅር በሌሎች በምድር ላይ ባሉ በምንም ሊስተካከሉ እንደማይችል የትኛውም ነገር ይህንን የእግዚአብሔርን ፍቅር እንደማይበልጥ መረዳት። ሐዋርያው የሚለው እሱን እግዚአብሔር ብቻ ከኛ ጋር ከሆነ እንዴት ነው እግዚአብሔር ከሰው ጋር የሚሆነው?
እንዴት ነው እግዚአብሔር ከኛ ጋር አለ ብለን የምንለው? መቼ ነው? መጽሐፍ ቅዱሳችን በመዝሙር 118 ላይ የሚገርም ነገር ይነግረናል። እግዚአብሔር ረዳቴ ነው አለ ንጉሡ ዳዊት። አልፈራም፣ ሰው ምን ያደርገኛል? አሳዳጆች ስለነበሩበት፣ ሰዎች ጦር ስላነሱበት፣ ሰዎች ጦር ስለሚያነሱበት፣ እያሳደዱትም ስላስቸገሩት፣ ሌሎችን የሚያሳድዱትን ለማሸነፍ ቅድሚያ የወሰደው ነገር ቢኖር የእግዚአብሔርን እርዳታ ነው። ረጂ እንደሆነ መረዳት። እግዚአብሔር ረዳቴ ነው። የኔ እርዳታ ያለው ከእግዚአብሔር ዘንድ፣ የኔ ነገር ያለው እግዚአብሔር ዘንድ ነው። እግዚአብሔር ከሱ ጋር ነው፣ ከኛ ጋር ነው ስንል ረዳቴ ነው እያለ ይህ ረዳት ሌሎችን የማሸነፍ አቅም ስላለው ነው የምንጠጋውም የምናስጠጋው። ስለዚህ ዳዊት አሳዳጆቹ ቢበዙም እንኳን ምን ብሎ ተናገረ? እግዚአብሔር ረዳቴ ነው። ስለዚህ እግዚአብሔር ከኔ ጋር ከሆነ እንደ ሮሜ ምዕራፍ 8 ቁጥር 31 አገላለጥ ማን ይቃወመኛል? ሰው ቢሆን፣ ሰው ያዘጋጀው ቢሆን፣ ዓለም ያመጣው ቢሆን፣ ቀን የፈጠረው ቢሆን፣ ሁኔታ የፈጠረው ቢሆን፣ የሚያስፈራ ነገር ቢሆን፣ የሚያስደነግጥ ነገር ቢሆን፣ ምንም አይነት ነገር ቢመጣ፣ ተሰብስበው ቢከማቹ እግዚአብሔር ረዳቴ ነው። እግዚአብሔርን በረዳትነት በማወቅ ከአስፈሪዎች ይልቅ የሚፈራውን በመጠጋትና በማስጠጋት ይሄንን የተናገረ ይመስላል። ሐዋርያውም የሚናገረው ይሄንን ነው። እግዚአብሔር ከኛ ጋር ከሆነ፣ የእግዚአብሔር እርዳታ ከኛ ጋር ከሆነ፣ የአብ የወልድ መንፈስ ቅዱስ ከኛ ጋር መሆን ይሄንን እንድንል አስደፍሮናል፣ ተረድተናል ያለ ነው የሚመስለው። ማን ይቃወመናል? ተቃዋሚዎች ነበሩበት ዳዊትና ስለ ተቃዋሚዎቹ ሲናገር በስተው የመጡ ሰዎች፣ ተሰብስበው የመጡ ሰዎች፣ ሊቋቋማቸው የማይችላቸው ሰዎች፣ ጦራቸውን አስከትተው የመጡትን ስጋ ለባሾች ሁሉ ሲያይ ስጋ ለባሽ የፈጠረው እሱ እንደሚበልጥ ተረዳ። ከተፈጠረው ይልቅ ፈጣሪው ይበልጣል። ከተፈጠረው ይልቅ ፈጣሪው ይልቃል። ከተፈጠረው ይልቅ እግዚአብሔር ይበልጣል ሲል ረጂው ወደ ሆነው ወደ እግዚአብሔር ተጠጋ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አልፈራም ማለት የማያስፈራ ስለሆነ አይደለም፣ የማያስደነግጥ ስለሆነ አይደለም። ካለው ሰራዊት ከሱ ይልቅ የመጡት ሰራዊቶች በቁጥር ይበልጣሉ። አስጨናቂዎቹ ብዙ ናቸው። ጉልበታቸው ይሄ ነው የማይባል ነው። ሊቋቋማቸው እንኳን ቢል ሊቋቋማቸው የማይችላቸው ናቸው። ስለዚህ እግዚአብሔርን ሲያቀው ረዳቴ ነው አለ። ክብር ለኢየሱስ ይሁን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሐዋርያው የሚገርም ነገር በ8ኛው ምዕራፍ ቁጥር 1 ላይ የገለጠውን ዳዊት እንደዚህ አድርጎ ነው የገለጠው። በመዝሙር 56ኛው ምዕራፍ ቁጥር 11 ላይ በእግዚአብሔር ታመንሁ አልፈራም፣ ሰው ምን ያደርገኛል? አንደኛ እግዚአብሔር ረዳቴ ነው። ከመጣብኝ ነገር የሚያወጣኝ የእግዚአብሔርና የእግዚአብሔር እርዳታ ብቻ ነው።
እዛ ጋር አይኖቼ የሚመለከቷቸው ነገሮች በጣም ብዙ ልብን በእግዚአብሔር ላይ እንድጠራጠር የሚያደርጉ ቢሆንም ምናልባትም ከመዋጋት ይልቅ መሸሽን የሚያነቃቁና የሚያነሳሱ ቢሆንም እግዚአብሔር ረዳቴ ነው። ስለዚህ ያስፈራሉ፣ እኔ ግን አልፈራም። ለምን? ምክንያቱም በእግዚአብሔር ታመንኩ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በእግዚአብሔር መታመን፣ እግዚአብሔርን ረዳት እንደሆነ ማወቅና መረዳት፣ እንዲሁም በእግዚአብሔር ታመኑ። እታመነዋለሁ። ለጥርጥር አይኔ ለሚያየው ነገር፣ አይኔ ለሚመለከተው ነገር ጥርጥር በውስጤ ሊረጩ ለሚችሉ ነገሮች ሳይሆን ሚዛኑ ያለው በተፈጠሩ ነገሮች ላይ ሳይሆን በፈጣሪው ነው። የተፈጠሩን ነገሮች ሲያይ ፈጣሪው ልቡ ውስጥ ገብቷልና እርዳታው ከሱ እንደሆነ ታምኗልና በፊት ያሉት ሊያስፈሩት የሚችሉ ነገሮች ሁሉ በውስጡ ከገባው እሱም ከተጠጋው ታማኝነትን በውስጡ ካስቀመጠውና ረዳት እንዲሆን ከፈቀደለት ከእግዚአብሔር የተነሳ ሲያያቸው አንሰውበታል። ሐዋርያው የሚናገረው ይህንን ነው። እግዚአብሔር ከኛ ጋር ከሆነ በምኑ? በፍቅሩ። እግዚአብሔር ራሱን የገለጠው አፍቃሪ አምላክ እንደሆነ በምንም አይነት ሁኔታ ውስጥ እግዚአብሔር አፍቃሪ ነው፣ ባህሪው ነው። ስለዚህ ሐዋርያው እያደረገ ያለው የመለኮቱ ባህሪ ተካፋይ አደረገን። ምን? የፍቅሩ ተካፋይ አደረገን። በፍቅሩ ጥላ ውስጥ እንድንሆን አደረገን። በፍቅሩ ውስጥ እንድንኖር አደረገን። እግዚአብሔር ከኛ ጋር የሆነው በዘላለማዊ ፍቅሩ ነው፣ ያም ክርስቶስ ነው። ከዚህ የተነሳ ሐዋርያው ራሱን ፈልጎ ያገኘው በደጅ ላይ ያሉ የሚያስፈሩ የሚያስደነግጡ ነገሮች ሳይሆን ዘላለማዊ በሆነው ፍቅር ውስጥ ነው። ዳዊት የሚነግረን ይሄንን ነው። ሁለቱንም ነገሮች ምን ብሎ ነው የሚናገረው? እግዚአብሔር ረዳቴ ነው፣ ከዚያስ አልፈራም። ሰው ምን ያደርገኛል? በእግዚአብሔርም ምን አልኩኝ? ታመንኩ። እግዚአብሔር ከሱ ጋር እንዲሆን በመፍቀዱ እነዚህ ሁለት ነገሮች በሕይወቱ ላይ እግዚአብሔር ከኔ ጋር ነው ብሎ እንዲህ የሚቃወሙኝ ቢኖሩ ሊቃወሙኝ አይችሉም ብሎ እንዲህ አድርገውታል። በመዝሙር 27 ላይ ከቁጥር 1 እስከ 3 የሚገርም ነገር እናገኛለን። እሱን አብረን እያወራን ወይም እየተናገርን ያለነው እግዚአብሔር እየተናገረን ያለው እግዚአብሔር ከሰው ጋር መሆን፣ ሰው የእግዚአብሔርን አብሮነት ማወቅና መረዳት እንዲያውቀውና እንዲረዳው እግዚአብሔር ይፈልጋል። ምክንያቱስ እንዲያውቀው ብቻ ሳይሆን እንዲረዳውን ብቻ ሳይሆን በማወቅና በመረዳት ደቀ መዝሙር እንዲሆን ተከትሎት እንዲሄድ ይህንን የክርስትና ጉዞውን በጀመረበት እንዲጨርስ ማድረግ የእግዚአብሔር ዓላማ እሱ ነው። እግዚአብሔር ብርሃኔ ነው መድኃኒቴም ነው። የሚያስፈራኝ ማን ነው? አብሮነቱ እግዚአብሔር ውስጥ ሆኖ የሚናገረው ነገር የራሱ አይደለም። ከራሱ ውጪ የሆነ ነገር ነው የሚያወራው። ከራሱ ያለፈ ነገር ነው የሚናገረው። እግዚአብሔርን ምን ይለዋል? ብርሃኔ ነው ይለዋል። የምመላለሰው በተፈጠረው ቀን በሚባለው ቀን ውስጥ ሳይሆን ቀኑ አልፎ በሚጨልመው ቀን ውስጥ ሳይሆን ብርሃንንም ቢሆን ወይም ጨለማንም ተመርኩዘው የሚመጡ ፍርሃቶች እንዳያስደነግጡት ያደረገው እግዚአብሔር ራሱ የፈጠረውን ሳይሆን በሱ ዘንድ ጨለማ የለም ብሎ እንዲያምን
ወደ እግዚአብሔር ተጠግቶ የእግዚአብሔርን ብርሃንነት እንዲያይ አውቋል ተረድቷል ስለዚህ ምን አለ እዚህ ከማያቸው ከሚያስደነግጡኝ ከሚያስፈሩኝ ነገር ይበልጥ እግዚአብሔር ብርሃኔ ነው የምመላለሰው ብርሃን በሆነው በእግዚአብሔር ነው እግዚአብሔርን የሚያቀው እንዲህ ነው በምን እሱ ብርሃን ነው ለየትኛው ነገር መልስ ሊሆን እንደሚችለው አድርጎ ነው የተረዳው በማወቅ የሚከተለው መከተል ለደህንነቱ ዋስትናን ሰጥቶታል የተጠራ ነው ክርስቲያን ብቻ ለመሆን አይደለም በጣም ዝርዝር አለው እናሱ ነገር ግን የተጠራ ነው በማወቅና በመረዳት ደቀ መዝሙር እንድንሆን የማን የክርስቶስ ደቀ መዝሙር መሆን እሱን መምሰል በሱ ውስጥ መሆን በማደሪያ ውስጥ መሆን ሐዋርያው በሮሜ 8 ላይ ያስቀመጠልን ቁጥር 31 ላይ ይሄንን ነው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል በእግዚአብሔር መታመን እግዚአብሔርን ረዳት እንደሆነ ማወቅና መረዳት እንዲሁም በእግዚአብሔር ታመኑ እታመነዋል